ቀን መጥቼ እዚህ ተጠመቅኩኝ። አንድ ቀን የተጠመቅኩት ዶክተሮቹም በጣም ነው የተገረሙት። 3 የተመረመርኩ 3ም ነፃ ነሽ ተባልኩ። ትላንትና ሜጄ ምንም የለብሽም ለኔ ደረሰች ለእናንተም ትድረስላችሁ መብርሃን። ካንሰር ነው የተባልኩት። 2 ልጆች አሉኝ። ምንም አላጋጠመኝም ከዛ በፊት። 3ኛው ላይ በ3 ወር ወረደብኝ። በኃይለኛ ደም ነው እንደዛው እየወረድኩኝ ተመረመርኩኝ ታየው። አሁንም ትንሽ ቆይቶ ከ3 ወር በኋላ ነው ተብልዬ ቼክ ስደረግ አሁንም እንደዛ ኃይለኛ ደም ነው። ከኔ የሚወጣ አይደለም መድኃኒዓለም ነው የሚያውቀው። መሬት አይዘው ምንም አይዘው። ሆስፒታልም ገብቼ አዳር ሙሉ እንዲሁ ሲፈሰን ያደረው 9 ሰዓት ላይ ነው የቆመልኝ በ3 ቀን። ከዛ እዛ ሁኜ ነገርኩ ለመቤቴም ነግሬያታለሁ። መብርሃን ለልጆቼ አትርፊ የኔን አድኝኝና ለልጆቼ አትርፊ። መውለድ አትችይ ማህፀንሽ ይወጣል ግን አንቺ መትረፍ ትችያለሽ እግዚአብሔር ካደዳሽ ሲሉኝ አውጡኝና ለልጆቼ ብቻ አትርፉልኝ ማህፀን ይወጣልኳቸው። ከዛ ጸበል መጣ። ጸበል እዛም ቀምሻለሁ ጠጣው። ሰኞ ኦፕራሲዮን ልደረግ ነበር ቀምሻለሁ። ጸበሉን በ2 ሊትር መቶልኝ ጠጥቼ ሰኞ ለኦፕራሲዮን ልገባ ቼክአፕ ስገባ 15 አልትራሳውንድ ኤምአርአይ ምንም የቀረኝ ነገር የለም። ምርመራ ሙሉ ተደርጓል። ወደዛ ሊያስገቡኝ ቼክ ሊያደርጉ ሲገቡ ምንም የለም ማህፀንሽ ላይ። አመስግኑላት። እዚህ ተጠምቄ በ3ኛው ቀን በማህፀኔ የወጣውን ላሳያችሁ በቪዲዮ ይዤዋለሁ። በእንትን ከተታየ ይሄውና ይሄው አንድ ቀን የተጠመቅኩት በ3ኛው ቀን ይሄ ወጣ ከውስጤ ካንሰሩ ወጣ። ለዶክተሮቹ ሲነግራቸው ዶክተሮቹም በጣም ነው የተገረሙት። ይሄ ወጣ። ይሄ ከወጣ በኋላ በቃ ነፃነት 3 የተመረመርኩ 3ም ነፃ ነሽ ተባልኩ። ትላንትና ሜጄ ምንም የለብሽም ለኔ ደረሰች ለእናንተም ትድረስላችሁ መብርሃን።